ማስጠንቀቂያ ደወል አሰማች። አልሸባብ ከቁጥጥር ውጭ ሊወጣ ነው፣ ህብረቱ እርምጃ ይውሰድ። የኡጋንዳ መከላከያ ሚኒስቴር ጃኮብ ካርክሰን ትላንት በሶማሊያ ያለው ሁኔታ እጅግ አስጊ መሆኑን አንስተው ማስጠንቀቂያ አሰምተዋል። የአልሸባብ ጥቃትን ተከትሎ የሶማሊያ ጸጥታ ኃይሎች እየፈራረሱ ነው ሲሉ ነው ያስጠነቀቁት። በሳምንቱ በመካከለኛው ሻቤል አልሸባብ የሶማሊያ ጦር ጠንካራ ይዞታ የነበረ የጦር ሰፈር ላይ ከፍተኛ ጥቃት የከፈተ ሲሆን የኡጋንዳው መከላከያ ሚኒስቴር ይህን ተከትሎ ነው የአፍሪካ ህብረት ኃይል በአፋጣኝ እርምጃ እንዲወስድ የጠየቁት። ሚኒስቴሩ ይህን ማስጠንቀቂያ የሰጡት ለሶማሊያ አፍሪካ ሰላም አስከባሪ ጦር ያዋጡ ሀገራት ካምፓላ ላይ በተሰበሰቡበት ነው። የአልሸባብ የሰሞኑ እንቅስቃሴ ለዓመታት የህብረቱን ሰላም ማስከበር ጥረትና ስራ እንዲሁም መስዋዕትነት ወደ ኋላ የሚመልስ ነው ብለዋል። አልሸባብ አሁን ላይ ካልተገታ ወደ አፍሪካ ቀንድ የመስፋፋት እድሉም የሰፋ ነው ብለዋል። አልሸባብ በሶማሊያ በግዝፈቱ ሁለተኛ የሆነውን ዋጋድ የጦር ሰፈር ላይ የተቀናጀ ጥቃት ከፍቶ የሶማሊያን ጦር መገዳደር መቻሉ ለህብረቱ ሰላም አስከባሪዎች እንደ ማስጠንቀቂያ ታይቷል። የህብረቱ ጦር ሽግግርን ክፍተት መጠቀም የቻለው አልሸባብ በመላው ሶማሊያ በአንድ ጊዜ በርካታ ውጊያዎችን በበርካታ ግንባሮች ከፍቷል። ሞቃዲሾ የቡድኑ ግስጋሴ ያስፈርቷት ከሶስተኛ ወገን ማለትም ከቱርክ የደህንነት ዋስትና መጠየቋ ይታወሳል። ቱርክ 3000 የሚሆኑ ወታደሮችን ወደ ሞቃዲሾ ልካ የቪላ ሶማሊያን ስልጣን ለማጽናት ተስማምታለች። በቅድሚያ 500 የልዩ ኃይል ወታደሮች መግባታቸው መገለጹ ይታወሳል። በመጨረሻም ሱዳናውያን በህይወት ለመሰንበት ከሰልና ቅጠል እየበሉ ነው። የሚላስ የሚቀመስ ያጡ ሱዳናውያን ተፈናቃዮች ነፍሳቸውን ለማቆየት የዛፍ ቅጠልና ከሰል እየበሉ መሆናቸውን አንድ የእርዳታ ድርጅት ገለጸ። በሱዳን ጦርነት በኤልፋሸር ከተማ አቅራቢያ በሚገኝ የተፈናቃዮች ካምፕ ላይ ከተፈጸመው ጥቃት ተርፈው የሸሹ ሰዎች ምግብ ለማግኘት ባለመቻላቸው ነው ያገኙትን ለመብላት የተገደዱ መሆኑ የተነገረው። እየሰማን ያለነው ታሪክ በእውነት በጣም የዘገነነን ነው ሲሉ የኖርዌጂያን ሬፊውጂ ካውንስል ኃላፊ ተናግረዋል። ሰዎች ከኤልፋሸር ወደ ታዊል እየሸሹ ነው፣ ነገር ግን እንደደረሱ ህይወታቸው እያለፈ ነው ሲሉ ኃላፊው አክለዋል። አንዳንዶቹ እጅግ በሚያቃጥል ሙቀት ከዛምዛም ካምፕ ተነስተው 40 ኪሎ ሜትር ሲጓዙ መንገድ ላይ በውሃ ጥም ምክንያት እየሞቱ ነው ብለዋል። በኤልፋሸርና ታዊሊ መካከል ባለው መንገድ ላይ የወደቁ አስክሬኖች እንዳሉ ታሪኮችን እየሰማን ነው ብለዋል። ያናገርናቸው ቤተሰቦች ብቻዋን ከኤልፋሸር ተነስታ ስትጓዝ የነበረች ሴት ልጅ በጉዞ ላይ በተደጋጋሚ መደፈር ጥቃት እንደተፈጸመባትና ታዊላ ስትደርስ ከደረሰባት ጉዳት የተነሳ መሞቷን ነግረውናል ሲሉ ኃላፊው ያለውን አሰቃቂ ሁኔታ ገልጸዋል። ኤልፋሸር በሱዳኗ ምዕራባዊ ግዛት ዳርፉር ውስጥ በሱዳን ሰራዊትና አጋሮቹ ቁጥጥር ስር ያለች የመጨረሻዋ ከተማ ናት። በዚህ ወር መጀመሪያ ላይ ፈጥኖ ደራሽ ኃይሉ በዛምዛም የተፈናቃዮች ካምፕ ላይ በፈጸመው ጥቃት በ10 ሺዎች የሚቆጠሩ ሰዎች ጊዜያዊ መጠለያውን ለቀው ሸሽተዋል። አብዛኞቹ የዘምዘም ነዋሪዎች ከዚህ በፊት የነበሩትን የዳርፉር ግጭቶችን በመሸሽ ለ10 ዓመታት ያህል በካምፕ ቆይተዋል። በጦርነት የሸሹ ሱዳናውያን ታዲያ እህልና ውሃ አጥተው ከሰልና ቅጠል እየተመገቡ መሆኑን የእርዳታ ድርጅቱ የገለጸው። ዘገባው የቢቢሲ ነው። ለዛሬ